እንኳን ደስ አሎት! ሃሩን ቲዩብ ተከፈተሎት። አዝናኝና አስተማሪ ቪዲዮዎችን ለእናንተ በጥራት ያቀርባል። ሀገርኛና ዓለም አቀፍ ዜናዎችን፣ ድንቅ ቪዲዮዎችን፣ የተለያዩ ኢስላማዊ ሙሐደራዎችን፣ ዶክመንታሪዎችን ከተለያዩ የዓለማችን ቋንቋ በመተርጎም በአማረ መልኩ ለእናንተ ያቀርባል። በኮምፒውተርም ሆነ በስልኮ ላጠቃቀም እጅግ አመች ነው። የሃሩን ቲዩብን የፌስቡክ ገጽ ላይክ ይበሉ፣ ዌብሳይታችንን ይጎብኙ። ሃሩን ቲዩብ ሃሩን የመግባት የመደገፍ የተለየ እንክብካቤ የማድረግ መብት ሕገ መንግስቱ አልሰጠውም። أما بعد عباد الله سبحانه وتعالى لو كنا قد مسألة على الرجوع إلى الإسلام مسألة على الرجوع الله سبحانه وتعالى قلوا وقلوا مجدات الله سبحانه وتعالى كتنيا تملاك يعلمكم عمل بالكبر إنه مسألة على الرجوع توحيد بس إيش بدر الله ከተውሂድ ውጪ የሚሰራው ማንኛውም ነገር ዋጋ የለውም። ተውሂድ የሆነ ጊዜ ተናግረን የሆነ ጊዜ አውርተን የምንለው ጉዳይ ሳይሆን በሁለንተናዊ ሕይወታችን ውስጥ የምንኖረው በእያንዳንዱ ድርጊታችን፣ በእያንዳንዱ ንግግራችን፣ በእያንዳንዱ ውሏችን ውስጥ ተውሂድ መንጸባረቅ ያለበት። ለዚህ ነው አላህ ሱብሓነሁ ወተዓላ ሰው ልጅን የፈጠረው። ለሰው ልጅ መፈጠር፣ ጅን መፈጠር፣ ሌሎች ነገሮችን መፈጠር ዋነኛው ግባቸው ይህንን አላህ ሱብሓነሁ ወተዓላ ለማረጋገጥ። ከዚህ ውጭ ለሌላ ዓላማ አልፈጠርኳቸውም አላህ ሱብሓነሁ ወተዓላ። ነቢያቶችም የተላኩት ቁርአንን የወረደው በተለያዩ ዘመናት ሲወርዱ የነበሩ መጽሐፍትን ይህንን ላኢላሃ ኢለላህ ተውሂድን ለማረጋገጥ ምድር ላይ ባሮች ያረጋግጡ በሰላም በክብር እንዲኖሩና አላህ ፊትን በሚቀርቡበት ሰዓትም እንዲከበሩ ለማድረግ ሰላት ያለ ተቀባይነት የለውም። አይ ኢባዳ ያለ ተውሂድ ዋጋ የለውም። እያንዳንዱ ነቢይ ወደ ህዝቦቹ ሄደው አንድ ቃል ተመሳሳይ ቃል اعبدوا الله አላህን ተገዙ፣ አምልኩት፣ በጌትነቱ ተቀበሉት። ልክ በፈጣሪነቱ ብዙዎቹ እንደሚቀበሉት ተመላኪነት አምልኮት ለእሱ ብቻ የተገባ ነው። ሊያጋሩበት ከእሱ ጋር ሌላ ሊለምኑ፣ ለሌላ ሊሰግዱ፣ ሌላ ሊፈሩ፣ ለሌላ ስለት ሊገቡ፣ ሌላ ሊገድሉ እንደማይገባ ህዝቦች እንዲያረጋግጡ ነው ሚሳራቸውን ይዘው የሄዱት። ይህ ጉዳይ የሁሉ ነገር መሰረት አንድ ሙእምን ህይወት ውስጥ ተውሂድ ሰርጾ ሲገባ መገለጫዎች አሉት፣ የሚታዩ በተግባራቱ ላይ ወጥቶ የሚታዩ ነገሮች አሉ። እነዚህ ነገሮችን በጥቂቱ እንያቸው። አንደኛ ነፃ ነው። ልቡ ነፃ ነው። ነፃ ይወጣል። አእምሮም ነፃ ይወጣል። አእምሮ ላይ አጉል ፍልስፍና፣ በአእምሮ ውስጥ የሚካሄዱ ጦርነቶች፣ ብዥታዎችና የሚያዙ የሚጨበጡ ነገሮች ጠፍቶ ወደ ሌላ ጉዳይ የሚገባበት ምክንያት የለም። ተውሂድን የያዘ ሰው ይሁን አላህ ሱብሓነሁ ወተዓላ ይህን ዩኒቨርስ ይህንን ፍጥረትን የፈጠረው እሱ ነው ብሎ ቀልቡ ያምናል። አእምሮ ይህንን ያረጋግጣል። ከዛ በመነሳት እጁ ጠርቦ ሰርቶ ላለው ነገር አይሰግድም፣ አይፈራም። እንደሱ ፍጥረት ለሆነ አካል አይሰግድም። እንደሱ የሚበላል የሚጠጣል ምኖር የሚሞትን አካል አምላክ ብሎ አይሰግድለትም ወይም አያጎነበስለትም። ጅንንም አይፈራም። ነፃ ነው ከእንደዚህ አይነት ነገሮች። ቀልቡ ውስጥም ጥርጣሬዎች አይመላለሱም፣ አይረበሽም። ልቡ ይረጋል።
ምን ላይ መኖር እንዳለበት ያውቃል። ከየት እንደመጣ ያውቃል። የጥንት ፈላስፋዎች እንደሚሉት አይደለም። ከየት እንደመጣ ለምን እንደመጣ ወዴት እንደሚሄድ አላውቅም እንደሚሉት አይደለም። ኢንሳን الموحد يعرف من أوجده ማን እንዳስገኘው ያውቃል። ለምን እንዳስገኘው ያውቃል። ቀጥሎ ወዴት እንደሚሄድ ያውቃል። በሁለተኛ ደረጃ ተውሂድ የያዘ ሰው በሕይወቱ የተመጣጠነና አቅጣጫ የበዛበትም አይደለም። አንድ አምላክን ስለሚያመልክ ልክ ሙሽሪክ የሆነ ሰው የተለያዩ አማልክቶችን በተለያየ ጊዜ ስለሚያመልክ አንዴ ወደዚህ ሲሄድ የዚህኛው መከፋት ሲፈራ ወደዚህኛው ሲመጣ አንዴ ወደዚህኛው ስሩጥ ወደዚህ ሲል እንደተበታተነ ነው። አላህ በቁርአን ውስጥ በምሳሌ ሲያስቀምጥ አንድ ባሪያ የተለያዩ ጌቶችን ያሉት እንዴት ነው የሚሆነው? ይህኛውን ጌታውን ለማስደሰት የሆነ ነገር ሲያደርግ ይህን ደግሞ አስቀይም ብሎ ወደዚህ ስሩጥ ብጥስጥስ ይላል። እንደዚህ ነው ከአላህ ሌላ የሚያመልክ ሽርክ ውስጥ የተዘፈቀ ሰው ማለት ነው። ሰላም ነው እርጋታ የሚባል ነገር የለውም። በሶስተኛ ደረጃ ፍራቻ ልቡ ላይ አይኖርም። ጥቃቅን ነገሮች ቁሳዊ ሆኑ የሚታዩ ሆኑ ማይታዩ ሰው ሆኑ ጅኒ ስሕር ምናምን ተብሎ ሰዎች የሚጨነቁበት የሚረበሹበት ነገር ከተውሂድ አለመኖር ነው ባይባልም ተውሂዱ ጋር ችግር ስላለ ነው። አልኢንሳን ሙስሊም ከአላህ ውጭ ሌላ ነገር ነቢዩላህ ኢብራሂም ሰዎች በአማልክቶቹ ሊያስፈራሩ ሲሞክሩ የሚደንቅኑ አላቸው። እናንተ ሙሽሪኮች ናችሁ፣ በእጃችሁ እየጠረባችሁ በእጃችሁ እየተፈጠፋችሁ የምታመልኩ ህዝቦች ሳትፈሩ ያን አምላክን እያመለኩ እንዴት ልፍራችሁ አላቸው። ነቢዩላህ ዩሱፍ እስር ቤት ውስጥ ሆኖ ሲያስተምራቸው ምንድን ነው ያለው? የተለያዩ አማልክቶች ማምለክ ነው፣ አንድ አምላክ ብቻ ማምለክ ነው የሚበጃው አላቸው። የቱ ነው የሚሻለው? አንድ አምላክ የሚያመልክ ለሱ ብቻ የሚገዛ ሰው ከሌላው ፍራቻ ከሌላው ስጋት አላህ ይጠብቀዋል። الإنسان الموحد لا يخاف لأنه يعلم ድህነት አስፈራው፣ በሽታ አስፈራው፣ ሞት አስፈራው፣ ጅኒ አስፈራው፣ ጠንቋ አስፈራው። እሱ የሚፈራው አላህ ሱብሓነሁ ወተዓላ ብቻ። ለምን ላ ضر ولا نافع ولا معطي ولا مانع ولا محيي ولا مميت إلا الله ሚጎዳ የሚጠቅም የሚገል የሚያምር የሚሰጥ የሚከለክል አላህ ብቻ እንደሆነ ነው የሚያምር። ሰው ቢተኩስበት እንደማይገባ ሰው በዱላ እንደተጠቀቀው አላህ ያ ዱላ ቀድሮበት ሰበብ እንደሆነበት ካላደረገበት በስተቀር ምንም እንደማይጎዳ እሳት ወደ ውሃ እንደሚቀየር ያውቃል። ሰይፍ ወደ ቀጤማ እንደሚቀየር ያውቃል። ጥይት ወደ ውሃ ሊቀየር እንደሚችል ያምናል። ሊገድል የሚችለው አላህ ግደል ስለው ብቻ እንደሆነ፣ እሳት ሊያቃጥል የሚችለው አላህ አቃጥል ብቻ ስለው እንደሆነ ያምናል። ስለዚህ الإنسان الموحد لا يخاف إلا الله። በአራተኛ ደረጃ الإنسان الموحد المؤمن በዚች ምድር ላይ እውነተኛ ወንድማማችነትን ያረጋግጣል። እውነተኛ መተሳሰብን ያረጋግጣል። ትክክለኛ ተውሂድ ቀልብ ውስጥ የገባ ሰው እንዴት? ምክንያቱም ሁሉም ሰው እኩል ስለሆነ ለአላህ ስለሆነ ባርነቱ እኔ ከእሱ በልጣለሁ እሱን ባሪያ አላድርገው፣ እሱን ልጨቁረው፣ እሱን ልበድለው አይልም። ቅድም መግቢያ ላይ ባለሰብኩት ቁርአን ላይ ምንድን ነው የምለው? ወላ የተኺዘ በዕዱና በዕደን አርባበ ሚን ዱኒህ፣ ከፊላችን ጌታ ላያደርግ አንዱን ሊጨቁር የሚመጣው ባሪያ ሊያደርገው የሚመጣው በተለያየ አይነት መልኩ ቢሆንም የዚህ ዑቡድያ ችግር ወይ ባሪያ በሚሆነው ወይ ባሪያ በሚያደርገው ዘንድ ችግር ስላለ ነው። ሰዎች በዚህ ምድር ላይ በእኩልነት በነፃነት ሊኖሩ የሚችሉት ሁላቸውም ሰው መሆናቸውን አምኖ ሁላቸውም የአላህ ፍጥረት መሆናቸውን አምኖ የአላህ ባሮች መሆናቸውን
መሆናቸውን ያን ያረጋግጣል። ተውሂድ ከሌለስ እኔ ከሱ ይሻላለሁ ሲል በሽታ እኔ ከሱ የተቀደስኩ ነኝ፣ ጻድቅ ነኝ፣ ንጹሕ ነኝ፣ ፍጹም ነኝ የሚል በሽታ ቀልብ ውስጥ ይገባል። ያን አንዱ ባሪያ ማድረግ አንዱ አሳንሶና በመጥፎ ማየት ይመጣል ማለት ነው። ሰሃቦች ወንድማማችነትን አረጋግጦ ትናንትና የነበረው ወጥቶ ታች የነበረው ወጥቶ እኩል ደረጃ ላይ ያገናኛቸው ከሊመቱ ተውሂድ ከሊመቱ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ هذه الكلمة هي الكلمة التي توحدنا እቺ ቃል ጫን ልታደርገን የምትችለው ልታፋቅረን፣ ልታዋድን፣ ልታከባብረን፣ ልታቻችንን አንዳችን ለአንዳችን እንድንተሳሰብ ልታደርገን የምትችለው እቺ በትክክል ምኑን ማወቅ ስንችል ነው ማለት ነው። ሙሽሪክ ምንድን ነው ችግሩ? ሊሆን አይችልም። አንዱ የግድ የበላ አንዱ የግድ በታች፣ አንዱ መሪ አንዱ ተመሪ፣ አንዱ ፈሪ አንዱ ተፈሪ፣ አንዱ ሰጪ አንዱ ከልካይ የሚል ፕሪንስፕል ነው ሰዎች መካከል ነው። ስለዚህ ሰዎች በትክክል ሰጪ ከልካይ የሚጎዳ ቢጠቅም አላህ ብቻ መሆኑን ባረጋገጡ ቁጥር ከእንደዚህ አይነት ዋፋት ከእንደዚህ አይነት ፍጡር ነፃ ይወጣሉ። አላህ ነፃ ያወጣል። ተውሂድ ሱቃችን ውስጥ ከእኛ ጋር መግባት መቻል አለበት። ምናጭበረብር ምንዋሽ ከሆነ ችግሩ ተውሂዳችን ጋር ነው ያለው። ሰው በመላሳችን የምንበድል ከሆነ ችግሩ ተውሂድ ጋር ነው ያለው። ኩራት በሽታ የምንቀኝነት በሽታ ቀልባችን ውስጥ ከገባ ችግሩ ተውሂድ ጋር ነው ያለው። መላሳችን ከመጥፎ ስድብ ከሐሜት ከተለያየ አይነት አፋት የማይቆጠብ ከሆነ ተውሂድ ጋር ነው ችግሩ ያለው። ተውሂድ ነው ያስተካከለው ያልጣፋው። لهذا توحيد يقول الكثير بأن توحيد ويقول الكامل تشاسون سلا صلاة سنة وراء توحيد أمرنا، سلا أخلاق سنة وراء توحيد أمرنا، سلا نكاح سنة وراء توحيد أمرنا، سلا رزق سنة وراء توحيد أمرنا، سلا معلم يوم نرس سنة وراء بكياته أساس حياة المسلم. يا مسلم يوت بقوله بس سلاي من مسرد سلا نفس እያንዳንዱ የሚሰራቸው ነገሮች በሙሉ ሄዶ ከዚህ ከሊመቱ ላ ኢላሃ ኢለላህ ጋር የተሳሰሩ ናቸው። አንዳንዶቻችን ተውሂድን ቁንጽል ነጥለን የሆነች ነገር ብቻ እንደሆነች አድርገን የምናስብ ከሆነ ከቁርአን ከሐዲስ ፋም ጉድለቱ መስተካከል አለበት። ሁሉ ነገር በቀጥታ ወይም በተዘዋዋሪ ከላ ኢላሃ ኢለላህ ጋር የተያያዘ ለምን كل ما يقوم به هي مقتضيات لا إله إلا الله. الله سبحانه وتعالى يسألك الله حقيقة التوحيد لجبات رضي الله لست تهزاش لست تجري من نصر الله سنة فكر تدرج من التهزاش بلجن النظام لكن كشرك كبدعة كخرافات عندنا يكون كهكذا الباري يدرج أبدا لا إله إلا الله محمد رسول الله لا ينور بزارة يموت بزارة يموت كسر موت الله يكبر. وصلى الله على نبينا محمد وعلى آله وصحبه أجمعين. الله أكبر الله